ሰላም እንዴት ናችሁ? 2026 ላይ ገብተናል እንግዲህ እና ትላልቅ አፕዴቶች አሉ። የኢሎን ማስክ የኒውራሊንክን ማስ ፕሮዳክሽን ተጀምሯል። የ6G ኔትወርክ ዝርጋታም እንደዛው ወደ ስራ ገብቷል። እነዚህን ነገሮች ዛሬ እንመለከታለን። ስለ ቀጣዩም ጉዞ፣ ስለ አንቲክራይስቱም የማምጣት ስራ፣ የማላመድ ስራ፣ ፕሮፌሲን እንግዲህ የመተወንም ስራ እየተሰራ ይገኛል። እንመለስበታለን። 2026ን እንግዲህ ይዘናል። ከዚህ በኋላ የታቀዱት ፕሌይቡኮች ወደ ስራ የሚገቡበት ጊዜ ላይ ደርሰናል። እንግዲህ ኢሎን ማስክም የነዚህን የኒውራል ሊንኮችን በማስ ፕሮዳክሽን እንደሚያመርት አሳውቋል። ይህን ዜና ከሰማን ብዙም ሳንቆይ ደግሞ ይህን እንግዲህ የኒውራል ሊንክ ከጭንቅላት ጋር ኢንቴግሬትድ ሲደረግ መረጃ እንዲለዋወጥ የሚረዳው የ6G ኔትወርክ ዝርጋታም እንግዲህ እሱም እስከ 2030 ድረስ በፉል ፖቴንሻል ወደ ስራ እንደሚገባ አሳውቀዋል። 6G እስከ 1 ቴራባይት በሰከንድ ይሰራል። ከ5G 1000 እጥፍ ማለት ነው። ይህም መረጃ በማስተላለፍ የሚፈጠረውን መዘግየት ሙሉ ለሙሉ ያስቀራል። 6G እንግዲህ በቴራ ሀርዝ ሞገድ የሚሰሩ ናቸው። እነዚህ ሞገዶች ካሜራ ሳይጠቀሙ በግድግዳዎች ወይም ሙሉ ለሙሉ ጨለማ ውስጥ ባሉ ክፍሎች ውስጥ የሚገኙ አካላት፣ ቁስም ሰዎች ላይ እንግዲህ በሚያርፉበት ጊዜ፣ ባውንስ በሚያደርጉበት ጊዜ፣ ሪፍሌክት በሚያደርጉበት ጊዜ ያረፉበትን እንግዲህ አካል ቁስ እንደ 3D አድርገው የመሳልን እና ኢሜጅም መረጃን በመመለስ ኢሜጅ ጄነሬት የማድረግ አቅም አላቸው። ተመልከቱ። ይሄ አሁን እንደ ሰርቪላንስ ራሱ መጠቀም ይችላሉ ማለት ነው። እነዚህም ፍሪኬንሲ የተወሰኑ አካባቢ ላይ እንግዲህ ዲስፕሌይ በማድረግ እዛ አካባቢ ላይ ሰው ካለ የሰውን እንቅስቃሴ ማወቅና እዛ አካባቢ ያሉትን ነገሮች ራሱ ትሬስ ማድረግ ያስችላቸዋል። ይሄ ብቻ አይደለም እንግዲህ የነዚህ የ6G እንግዲህ የሞገዶች ሴንሰሮቹ የሰው ልጅ የልብ ምት፣ ያተነፋፈሳችሁን ፓተርን ከርቀት መመልከት ይችላሉ ማለት ነው። አስቡት፣ የትም ማምለጥ አትችሉም ማለት ነው። ሌላኛው ደግሞ ምንድነው አንድ ሰው በአካል እንዳለ አድርገው የሚያቀርቡት አለ አይደል የ3D የሆሎግራም ምስሎችን ይህንንም እንግዲህ ያለምንም ላግ ስትሪም ለማድረግ 6G ስራውን ቀላል ያደርገዋል ማለት ነው። ሌላኛው ምንድነው በሚቀጥለው እንግዲህ የሐሰተኛ ወረርሽኝ እንግዲህ ሲከሰት ሲታወን የተወጉ ተብሎ የሚሰጣቸው አስገዳጁ ክትባት ተብሎ የሚመጣው ይሄ የዲኤንኤ አልተሪንግ ባዮ ዌፐን በውስጡ የሚኖሩት የስማርት ደስት እንዲሁም የናኖ ፓርቲክሎች በ6G አማካኝነት ከሰውነታችሁ ውስጥ እየተንቀሳቀሱ ስራቸውን እንዲሰሩ ያደርጋቸዋል ማለት ነው። ነገር ግን ዋነኛው የዚህ የ6G አላማ እነሱ እንግዲህ ትልቅ ስራ የሚያሳካላቸው ምንድነው ማይንድ ኮንትሮል፣ የሰው ልጅን ጭንቅላት መቆጣጠር፣ ሀሳባችሁን፣ ስሜታችሁን ጭንቅላታችሁን እንዲያነቡ አቅም ይሰጣችኋል ማለት ነው። ይሄም እንዴት ይሰራል መሰላችሁ? ጭንቅላታችሁ ውስጥ የምትቀበረው ትንሿ ሴንሰር እንደ ዋና ዳታ መለዋወጫ ድልድይ ታገለግላለች። ከጭንቅላታችሁ ውስጥ የሚመነጨውን የኤሌክትሪካል ሲግናል እና የ6G ኔትወርክን ታገናኛለች ማለት ነው። እና በዚህ ሰዓት በምታስቡበት ሰዓት ጭንቅላታችሁ ውስጥ ታይኒ የኤሌክትሪካል ፐልስ ይፈጠራል። እናም ጭንቅላታችሁ ውስጥ የተቀበረው ኢምፕላንት እነዚህን የኤሌክትሪካል ፐልስ በማዳመጥ ወደ ዲጂታል ኮድ ወደ 1 እና 0 ይለውጣቸዋል። 6G ደግሞ ኤክስትሪምሊ ፈጣን ስለሆነ እነዚህን ዳታ በቅጽበት ወደ ኮምፒውተር በመላክ እንግዲህ የስቴት ኦፍ ማይንዳችሁን ፊሊንጋችሁን በዳታ መልክ ያነባል ማለት ነው። ስለዚህ በዛው ቅጽበት እንድታስቡት የተፈለገውን ሀሳብ ካለ፣ ድምጽ ካለ፣ ቮይስ ካለ ወዲያውኑ በመላክ ስፔሲፊክ የጭንቅላታችሁ የኒውሮል ሴሎችን ስቲሙሌት በማድረግ እንግዲህ ጭንቅላታችሁ ውስጥ እንዲሰማችሁ የተፈለገውን አርቲፊሻል ሀሳብ በሲግናል መልክ ይላካል ማለት ነው። እና አዲስ ድምጽ ተሰማላችሁ፣ አዲስ ታወት ጭንቅላታችሁ ውስጥ ይፈጠራል ማለት ነው። እና በዚህ አማካኝነት ነው የሚሰራው። So we're into 6G now. I just finished 5G. I was a leader on 5G getting that done. And now they're up to 6. Let's do it again. What does that do? Give you a little bit deeper view into somebody's skin? See how perfect it is? I like the cameras the old days. So they just had a nice feature. Now they cover every little. Let's see, Michael, you're in good shape. You're not gonna. But I tell you, it's
So the 6 is coming, huh? It's coming. Does it ever end? And what happens? You'll be into 7, right? Before 6 gets old, you'll be into 7. Is that to give you a little bit deeper view into somebody's skin? Is that to give you a little bit deeper view into somebody's skin? ትራምፕ ስለ 6G ምን እንዳለ ሰማችሁት? በቀልድ እያዋዙ እንግዲህ እየነገሩን ነው ምን ያህል ኃይል እንደሚኖራቸው ምን ያህል ፓወርፉል እንደሆነ። እንግዲህ እንደሰማችሁት ቆዳችሁ ውስጥ ራሱ በሰውነታችሁ ውስጥ ምን እንዳለ ማየት ያስችለናል፣ መመልከት ያስችላል እያሉ ነው። ይሄ ግልጽ እውነት ነው፣ ግን ሲታይ ሲያወራ ምናምን ቀልድ ይመስላል፣ ግን በቀልድ የተሸፈነ እውነት ነው። ትራምፕ ብቻ አይደለም፣ ሌሎቹም ብዙዎቹ ሲናገሩ ቆይተዋል። ከዚህ በፊት የኖኪያውም ሲዮ እና ክላሽ ሸዋብም እና ሲያወሩ ነበር። እስኪ እናዳምጣቸው ምን ሲሉ ሲነግሩን የነበረውን እናስታውስ እስኪ። First of all, it will definitely happen. I was talking about 6G earlier, which is around 2030. I would say that by then, definitely the smartphone as we know it today will not anymore be the usual kind of the most common interface. Wow. Many of these things will be built directly into our bodies. Wow. Many of these things will be built directly into our bodies. ከ2030 በኋላ እንግዲህ በእጅ ተንቀሳቃሽ ድሮ የምናውቀው ስልክ ይቀራል። እነዚህ ነገሮች ሰውነታችን ውስጥ ነው ቢውል የሚደረጉት ኢምፕላንት የሚደረጉት። ሰው መርጅ ያደርጋል፣ ሰውነታችሁ ዲቫይስ ይሆናል እያለን ነው እንግዲህ ማለት ነውና እየደበቁትም አይደለም። በቃ እቅዳቸውን ወደፊት ምን እንደሚሰሩ የትኛው ስቴጅ ላይ እንደሚያመጡ ሁሌ ይናገራሉ ማለት ነው። እየነገሩን ነው፣ ሰው ስለማያስተውል ነው እንጂ ማለት ነው። ከዚህ በፊትም ደግሞ የወርልድ ኢኮኖሚክ ፎረም መስራችና ፕሬዝዳንት ክላስ ሸዋብ እሱም ሲያወራ ነበረ። በ10 ዓመት ውስጥ ሁላችንም ጭንቅላት ላይ ኢምፕላንት ይኖረናል እና እዚህ ቁጭ ብዬ አንተ ምን እንደምታስብ አውቃለሁ፣ ቴሌፓቲካሊ እንነጋገራለን ያለ ነበርና እስኪ ቪዲዮ ላስተውሳችሁና እንቀጥላለን። Can you imagine that in 10 years when we are sitting here we have an implant in our brains and I can immediately feel because you all will have implants. Aujourd'hui, au bout de ça, on parle de puces qu'on pourra s'implanter. Ce sera quand ça? Certainement dans les 10 années à venir. Et d'abord, on va les implanter dans nos vêtements, c'est-à-dire wearables, comme on le dit. Et après, on pourrait s'imaginer qu'on les implante dans nos cerveaux ou dans nos topos. Et à la fin, peut-être il y a une communication directe entre notre cerveau et le monde digital. Ce que nous voyons, c'est une sorte de fusion du monde physique, digital et biologique. የመጨረሻው እንግዲህ እቅዱ ይህን ይመስላል። የሰው ልጅ ጭንቅላት ከዲጂታል ዓለም ጋር ማገናኘት ማለት ነው። አይምሯችሁም ማንበብ ይፈልጋሉ ማለት ነውና ፊውዝ ያደርጋል፣ ኢንተግሬት ያደርጋል ከኮምፒውተር ጋር ማለት ነው። ኢምፕላንት ሁሉም ይኖረዋል። መጀመሪያ ዌሪየብል፣ ከዛም በኋላ ጭንቅላት ላይ ደግሞ የሚቀበር ይሆናል እያሉን ነው። እንግዲህ አሁን ወደ ስራ ገብቷል። እንደተመለከታችሁት ማስ ፕሮዳክሽን ተጀምሯል። 6G እየተሰራ ነው እና በዚህ ብቻ አላበቁም። አሁን ደግሞ ፕሮፓጋንዳቸውን ጀምረዋል ማለት ነው። አንድ በጣም አደገኛ ብዙ ሰውን የሚሸውድ አደገኛ እንግዲህ እንደ ቴክኖሎጂ አለ እንደ መራቀቅ አድርገው የሰሩት ማስታወቂያ አለ። ማስታወቂያው ላይ ምንድነው? ሁለት ጓደኛሞች ናቸውና ስልክ ትደውልላታለች እና ስደውልላት ግን ያቺኛው ጓደኛዋ በስልኩ አይደለም የምታዋራት፣ በእጇ ነው የምታነሳው፣ በእጇ ነው፣ በእጇ ታወራታለችና ያቺኛዋ ግራ ይገባታል። እንዴት ነው እንደዚህ የምታወሪኝ ስትላት፣ አይ ኢምፕላንት አድርጌ ነው አስቀብሬ ነው ተቀብሮልኝ ነው፣ እጄ አሁን ዲቫይስ ይሆናል፣ በእጄ ነው ማወራሽ፣ ስፒከሩም እጄ ላይ ነው፣ ኤቭሪቲንግ ያለው በእጄ ላይ ነው ትላታለች። እና አሁን ሰው ይሄን ሲያስቡት አሁን ስንት ቴክኖሎጂ የሚያመልክ አለ። አስገዳጅ ሳይሆን እንግዲህ ራሱ ፈቅዶ እየተጋፋ መራቀቅ እየመሰለው ይቀበላል ማለት ነውና እስኪ ተመልከቷትና ማስታወቂያውን እንቀጥላለን። Hello, Bethany speaking. What are you doing? This is Bethany. Can you hear me? Well, you're right in front of me. But can you hear me down the phone? Oh my God. This is me. On the phone, I had it implanted. My hand is the phone. I can walk and talk because I'm on the phone. The phone inside my hand. I am the phone. This is what phones are going to be from now on. I have integrated. Thank you for your call.
subdermal implants. They charge himself with motion like a self-winding watch. I get signal across 95% of UK mainland, 98 by next year. It was ringing. You were ringing. That's the speaker. So small. On the phone, I had it implanted. My hand is the phone. I am the phone. I am the phone. እናም ይሄን ይመስላል እንግዲህ 2030 የብዙ ነገሮች መገባደጃ ጊዜ ይመስላል። ብዙ ነገሮች ታቅዶለታል። የዲጂታል እስር ቤቱም እስከ 2030 እንዲጨረስ ታቅዷል። የዲጂታል ገንዘብ እስከ 2030 ይሄም እንግዲህ ሰው ከማሽን ጋር ከኒውራል ሊንክ ጋር እንግዲህ መርጅ የሚያደርገው የትራንስሁማኒዝም አጀንዳ እንግዲህ እስከ 2030 እንግዲህ እውን ይሆናል ተብሎ እየተሰራ ይገኛል። እዚህ ጋር ማገናዘብ ያስፈልጋል። ይሄ ስለ ቴክኖሎጂ እናንተን ስለማዘመን ስልካችሁን ትታችሁ በእጃችሁ እንድትደውሉ በጭንቅላታችሁ ቴሌፓቲካሊ እንድትነጋገሩ ምናምን አይደለም። ይሄ እንግዲህ አሁን ሴጣንም ልክ እንደ አምላክ በማስ ስኬል ሁሉን አውቃለሁ ጭንቅላት አነባለሁ እያለ ነው። የሲክስቲን የሴንሲንግ አቅም በመጠቀም ከጭንቅላት ጋር የሚዋሃድ ሊንክ በማዋሃድ ኤአይን ጋር በማንበብ እንግዲህ ፈጣሪን እንመስላለን እያሉ ነው። ልክ በኖህ ጊዜ ሲሰራ የነበረው ያልተፈቀዱት የሰው ልጅ ከእግዚአብሔር እንዲያረቁት ያደረጉት የተከለከሉት እውቀቶች፣ ትምህርቶች፣ ሙከራዎች በጊዜያችንም እየተደገሙ ይገኛሉ ማለት ነው። ልክ ዘፍጥረት 6:12 ላይ እንደሚነግረን ማለት ነው። እግዚአብሔር ምድር ምን ያህል በክፉ ስራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና እና የዛን ጊዜ በኖህ ጊዜ አምላክ ይጫወቱ ነበረ። ያልተገባ እውቀት እነዚህንም የዛኔ ፕራክቲስ ያደረጉ ነበር፣ ይለማመዱ ነበር። ይሄ ማለት ማመጽ ማለት ነው። አሁን በጊዜያችንም ይሄ ይሆናል ማለት ነው። የሰው ልጅ እንግዲህ እግዚአብሔር በአምሳሉ የፈጠረውን ንጹህ የሰው ልጅ አካል አሁን ከማሽን ጋር መርጅ ሊደረግ ነው ማለት ነው። ተውታችሁን አስተሳሰባችሁን አምላክ ሳይሆን እነሱ ይቆጣጠሩታል ማለት ነው። በማሽን ነው አርቲፊሻል የሆነ ሀሳብ የሚላክላችሁ ማለት ነውና የሚገርመው ደግሞ ማለት ነው በቃ ምንም እፍረት ራሱ የላቸውም። በአደባባይ ነው የሚያወሩት የሚናገሩት ማለት ነው። ምን እያሉ ነው መሰላችሁ? ከዚህ በኋላ የሰው ልጅ ሀኬብል እንስሳ ነው እያሉ ነው። ነፍስ የሚባል ነገር ፍሪ ዊል የሚባል ነገር ይቀራል። እኛንን ሁሉ ታውታችሁን ጭንቅላታችሁን የምንቆጣጠረው እያሉ ነው በዚህ ቴክኖሎጂ አማካኝነት ማለት ነው። ከላይ ሆኖ ክሬተሩ ፈጣሪ አይደለም ይሄን የሚያዘው። እኛ በራሳችን ቴክኖሎጂ በራሳችን ክላውድ እንግዲህ ከዳመና በላይ ያለው አምላክ አይደለም ይሄ የሚቆጣጠረው እኛ እንሆናለን። በራሳችን አርቲፊሻል ክላውድ እንግዲህ ዳታቸውን በሚያስቀምጡበት በነ ማይክሮሶፍት እና በሌሎችም በመጠቀም የሰው ልጅን መቆጣጠር እንችላለን። አምላክ እንጫወታለን እያሉ ነውና ይሄን ይመስላል። And having the ability to really monitor people under the skin, this is the biggest game changer of all. We humans should get used to the idea that we are no longer mysterious souls. We are now hackable animals. Science is replacing evolution by natural selection with evolution by intelligent design. Not the intelligent design of some god above the clouds, but our intelligent design and the intelligent design of our clouds. The IBM cloud, the Microsoft cloud, these are the new driving forces of evolution. You know, the whole idea that humans have, they have this soul or spirit and they have free will and nobody knows what's happening inside me. So whatever I choose, whether in the election or whether in the supermarket, this is my free will, that's over.